ሄሎ ተደውሎ ነበር? ተሳስተሃል ያልደወልኩም። ያልተሳካ ጥሪ ደርሶኝ ነው። ወይ በስተት ይሆናል ያልደወልኩም። ይሆናል በቃሽ። ኦኬ ይቅርታ ደውዬ ነበር ግን ደግሞ አይደለም የደወልኩት የሆነ ልጅ ነው አስደውኝ ብሎ የደወለው እና አልሰራለትም ነበር። ምናልባት እሱ ሊሆን ይችላል። ምን አይነት ልጅ ነው ማለቴ? ማን ነው? አላውቀውም። እንዴት? አስደውኝ ብሎኝ ነው የደወልኩት። አንተ ቅድም ደውለልኝ ነበር እንዴ? ኧረ አልደወልኩልም። ምን ነው? የሆነ ሰው ደውሎልኝ ነበር በእናት ማን እንደሆነ ግን አላወኩም። ቆይ እስኪ መልሼ ደወልኩ። ይቅርታ ግን ምን አይነት ልጅ ነው? ወይ አላስታውሰውም። ታክሲ ውስጥ ስለነበር በደንብ አላየሁትም። ለምን ነበር አስደውይኝ ያለሽ? ባትሪ ነው ካርድ አለቀብኝ ብለው ነው። እሺ በቃ ሶሪ፣ የምጠብቀው ስልክ ስለነበር ነው። እሺ ችግር የለውም። እኔም ካስታውስኩት እነግርሃለሁ። እሺ አመሰግናለሁ። ማን የደወለልኝ በእናት? እኔ የምጠብቀው ስልክ ከቢሮ ነው። መቼም ታክሲ ውስጥ ሆኖ ከቢሮ አይደውልልኝም አይደል? ወይ እኔ ነኝ እኮ። ምን? ትች በእናትህ ረስቼው። ቅድም ወደዚህ ስመጣ ባትሪ ዘግቶብኝ እኔ እኮ ነኝ አስደውይኝ ብያት የነበረው። ኧረ አንተ ምን አይነት ቀልበ ቢስ ነህ በእናት። እኔ ደግሞ ስንቱን ነገር አሰቡ ደግሞ ጠይቄያለሁ ነበር እንዴ? ምን ትቆጣኛለህ እንዴ? በዚህ ኑሮ ውድነት እንኳን እኔን አይደለም አንተ ራሱ ብረታ ልትቆጣኝ አይገባም። እኔ ስንት የሚያሳስበኝ ጉዳይ አለ። ትሽ ምን እዚህ እንዴ? አንተ ደወለች። ማን ያስደወለች? ወይ ሄሎ መልሼ ደወልኩ። ይቅርታ። አይ ችግር የለውም። ምን ነው? ልጁን ትንሽ አስታወስኩት መሰለኝ። ምናልባት ከረዳ ብዬ ነው። እሺ ምን አይነት ልጅ ነው? ረዘም ያለ ወንድ ነገር ደስ የሚል እና ጨዋ ነገር መሰለኝ። እርግጠኛ ነሽ? አዎ። እሺ አውቄዋለሁ። አመሰግናለሁ። አንተ ምን አይነት ልጅ ነሽ በእናትህ? ደስ ትላለች። እስቲ ሴቭ እናድርገውና ቴሌግራም ላይ እንያት። እንዴ አይታት የለ እንዴ? ኧረ እኔ እባክህ ምንም ትዝ አትለኝም። ምን አይነት ቀልብ ቢስ ነህ በእናትህ? እኔማ ሴቭ አድርጌያታል። አይ ፎቶ የላትም እባክህ። ፎቶ የላትም? በቃ አስቀያሚ ናት ማለት ነው። ድምጿ እኮ ደግሞ ሲያምር በእናትህ። እስቲ አስታውስ፣ ምን አይነት ልጅ ነሽ በእናትህ? ድምጿ ያምራል? በቃ አስቀያሚ ናት ማለት ነው። ይኸውልህ ድምጿ የሚያምር ጨዋ ቆንጆዬ ሴት አይተህ ታውቃለህ? ምንም ትዝ አትልም? አዎ ግን እንደዚህ ጸባይ ሰናይ ከሆነች፣ አስደውይኝ ስትላት የምታስደውል ከሆነ፣ ሲደወላት ቶሎ የምታነሳ ከሆነ በእርግጠኝነት አስቀያሚ ናት። እንዴ ቆንጆቹን አናቃቸውም እንዴ? እንኳን መልሰው ሊደውሉ አየር ላይ እኮ ነው ብሎ ከሚያደርጉ። አይ እኔ ደግሞ አንተን ቀለብ አለ ብዬ አንተን መጠየቄ። እሺ በቃ ስብሰባ ገባዋለ። እስኪመጣ በቃ የሆነ ቦታውን እንጠብቀው። የሆነ ቦታውን አችሁ ጠብቁኝ አለ። የት እንሂድ? ሁለት ቡና እና እሺ የሚለን ይመስላል። ግን እስኪ እናያለን።
አተ እንዴት ነው የምታምረው እናት? የሆነ ቦታ ማቃታለሁ። የት ነው ማቃት በእናት? ወይ ያንተ ደግሞ በቃ ቆንጆ ሲስታይ ሁሉንም ታውቃቸዋለህ ማለት ነው? ወይ የምሬን ነው። እሺ ምን ልትል ደግሞ? ይቺን የት ነው የምታውቃት? አብረህ ተምረሃል ወይስ አብረህ ሰርተሃል? በእናት የምሬን ነው። የሆነ ቦታ አውቃታለሁ። እባክህ ዝም በል። ይቺን የመሰለች ልጅ ግን ቡና ስትሸጥ አይገርም? እቺማ የቤቱ ባለቤት ነው የምትሆነው። አይ አሁን በል ጠጣና እንሂድ። ስንት ነውማ? 7 ብር። ቴሌ ብር አላችሁ? አዎ። እሺ 09 77 34 99 አዎ 99 አንቺ ነሽ እንዴ? ምን? አይ እሺ በቃ እሺ። ያው አሁን ያው አስገብቼልሻለሁ። እሺ አመሰግናለሁ። አተ እሷ ናት። ማን? ያቺ ያስደወለች። ማን? ጨዋዋ ባካርለችም። እቺን አውቃታለሁ እኮ። የምታውቃት እኮ ስላስደወለች ነው። አንተ እቺን የመሰለች ቆንጆ እንዴት ነው የምታስደውለኝ? ደግሞ እንዴት ስትኮሳተር እንደነበር እያያት። እባክህ ዝም በል። ራሷ ነች። ድምጿ ራሱ በጣም ነው የሚመስለው። አይደለችም። ነች። አይደለችም። ነች። ነች። እንደውም ለምን ደውለንላት አናረጋግጥ? እንዴት ደውለንላት ካነሳች እሷ ነች፣ ካላነሳች እሷ አይደለች። ደሞም የባለቤቷም ሊሆን ይችላል እንጂማ እቺን የመሰለች ቆንጆ ደፍሬ አስደውኝ አይደለም። እሺ በቃ ሄደን እናረጋግጥ። ሄሎ ሄሎ። እኔ እኮ ድሮም ነግሬያለሁ፣ ወይ የቤቱ ባለቤት ወይ እህቷ ናት። እቺን የመሰለች ቆንጆ ደፍሬ አስደውኝ እላታለሁ። ሜሪ ስልክሽ እየጠራ ነበረ እንዳይዘጋ ብዬ አነሳሁት፣ ግን ዝም አሉኝ። እሺ አመሰግናለሁ። ቻርጀሩ ሞላልኝ? አዎ 80 አድርጎልሻል። አይ በቃ ይበቃል። አመሰግናለሁ። ሻለን እኮ ደስ አይልም? ሄሎ ተደውሎ ነበር? እባክሽ አንቺን ፈልጌ አይደል? ቆይ አንተ ምንድነው እንደዚህ የሚያደርግ? ልጅቷ ከተመቸች እኮ እቺን ነው ጠበቅ ማድረግ ያለብህ። ወይ ጓደኛዋ ወይ አለቃዋ ነው የምትሆነው። በዛውም መግባቢያ ይሆናል። እባክህ ዝም በል። የማይሆን ወሬ አታወራ። እስኪ ቆይ እንደውም ቴሌግራም ላይ ሊያው ይሄ ቅድም የመጣው ልጅ አይደል እንዴ? ታዲያ ለምን ይበሳጫል? ለምን ደወለ? ቆይ እስኪ ልስማው። ሄሎ ሄሎ፣ እንዴት ነሽ? አለው ይመስገን። ቅድም ትንሽ ተወራጨው፣ ይቅርታ። አይ ችግር የለውም። ምን ሆነ ነው ግን? አይ ምንም፣ ትንሽ አንቺ ጋር የምትሰራው ልጅ አናዳኝ። እንዴት? ለምን? ማለት ማን? አይ እኔ እንኳን አላቃትም። እንደውም የሆነች አይ ቀጭን ረዘም ያለች እናንተ ጋር የምትሰራ ልጅ የለች? ነጭ ሹራብ የለበሰች ቀይ ቀጭን ረዘም ትል አይለችም? አይ እሱም አለች። ቅድም ያስተናገደችን እሷ ነበረች። እና ምን አደረገችክ? አይ ብዙም አይደለም፣ ያው አስተያየት በግል ነው እና የሆነ አስተያየት ነበረኝ እና ያው ይሄን አስተያየቷን ደግሞ ላንቺ ተናግሬ ከስራው ላባራት አልፈለኩም እና ያው ከቻልሽ ስልኳን ስጪኝና እኔው ራሴ ልንገራት ብዬ ነው። ቆይ እና ለምን አጥፍታ ነው? አይ ብዙም አይደለም፣ እንዲሁ ልነግራት ብዬ ነው። ያው እኛ ቤተሰብ፣ ያው እኔ ካልነገርኳት ደግሞ
በእኛ የተነሳ ሌላ ከስተመር ከምታጡ ብዬ ነው። እሺ ስልኳን ነው የፈለከው? አዎ። እሺ በቃ ልክልሃለሁ። እሺ አሁን ላኪልኝ ከቻልሽ። እንደውም ያኛውን ቁጥር ላክለት። ቆይ ላከች? አዎ። እሺ ደውልላት። ከዛስ ምን ልበላት? አረ ዝም ብለህ ደውልና የምታወራውን ታወራታለህ። ሄሎ። አቤት። እንትና ነሽ? ማን? ቀይዋ፣ ረዥሟ፣ ቆንጂዋ? ይቅርታ ስምሽን ስለማላውቀው። አሁን እሺ ምን ልታዘዝ? እንትን ምንድነው? ቆንጂዬ እንደሆነሽ ልነግርሽ ነው የደወልኩልሽ። እሺ አመሰግናለሁ። ጨረስክ? አይ እንትን ደግሞ ሞያሽን በጣም ቆንጆ ነው። እንደ ቡናሽን ቀምሼ ነበር እና ሞያሽም ላደንቅ ነው። አመሰግናለሁ። እሺ እና ምን በቃሽ ከስተመር እንሆናለን። እሺ በቃ አትጥፉ። ትሽ የማወራው ሁሉ ጠፋኝ እኮ በእናትህ። ደግሞ አንተ ነስነከኝ ሳልዘገ ደውላት ብለህ። አረ በቃ አትጨነቅዘው እንሄዳለን። አልሄድም እባክህ። አሁንማ ትንቀኛለች። ቆንጆ ባልወያጅ ነው ቤተጃጂ ምን አይነት ልጅ ነው?